በሩቅ ሲታይ በጉም የተሸፈነ የሚመስለው የአባይ በረሃ በውስጡ ሲገቡ በቁጥቋጦ የተሸፈነ በዱር አራዊት የተሞላ ነው። ከንፋሱ ሽውታ በቀር ሁሉም ነገር ጸጥ ረጭ ብሏል። የበረሃ ሙቀት ከቀትር ፀሐይ ጋር ተባብሮ ከመቼውም የበለጠ ያቃጥላል። አንድ ቆፍጣና ገደላማ ከሆነ አንድ ዋሻ ወጥቶ ጠመንጃውን በቀኝ እጁ ይዞ ሁለት ዙር ዝናር በወገቡ ታጥቆ በዚያ ላይ በግራ ጎኑ በኩል ጩቤውን ሸጉጦ ባተ ሁለት ሱሪውን እጀ ጠባቡን አጥልቆ ጫማ ባልተጫመቱ እግሮቹ እንደ ረመጥ የሚያቃጥለውን አለት እየረገጠ በቁጥቋጦ መካከል ቀስ እያለ ይራመዳል። አንዳንዴም ከፀሐይ ቃጠሎ የተነሳ በግንባሩ ኮለል እያለ የሚወርደውን ላብ በእጁ ጠረግ ያደርጋል። በዓይኑም አካባቢውን ሲቃኝ አንዳች ነገር የሚፈልግ ይመስላል። ከበስተኋላውም ሶስት ሰዎች እንደሱ አካባቢውን እየቃኙ ይከተሉታል። አየሃት ወንድም ጋሼ አለ ከበስተኋላው ከነበሩት አንደኛው በድንገት። ድኩላዋን አይደለ የምትለኝ? አይቻታለሁ አለ ቆፍጣናው በለሆሳስ። ድኩላዋ የሰዎቹን ድምፅና ኮሽታ ሰምታ በአራት እግሯ እንጣጥ እንጣጥ እያለች ለማምለጥ ስትሮጥ አስጨናቂ አኮማትሮ አስቀራት። ከሚከተሉት መሃል እጅጉ ጩቤውን ካፎቱ አውጥቶ ገነጣጠላትና የበረሃ ምሳ ተበላ። ለጉዞ ሲነሱ የተረፈውን ስጋ በል ሽፈራው ለስንቅ ይዘህ ወደ አባይ ወንዝ እንውረድ አለ አስጨናቂ ወንዙን በሩቅ እያመላከተ። በጉዞ ላይ እንዳሉ አንዲት አራስ ነብር ልጆቿን ስታጠባ አስጨናቂ ባሻገር ተመለከተ። በላት እንጂ አለ ታናሽ ወንድሙ እጅጉ ወደ አስጨናቂ ቀረብ ብሎ። አስጨናቂ ግን ጠመንጃውን አልደገነባትም። እጅጉ እንደ ወንድሙ በገዳይነት ለመቀባትና ጀግና ለመባል ፍላጎት አድሮበት ሊገላት ጠመንጃውን ሲያነጣጥር ታላቅ ወንድሙ ተው አትተኩስ ብሎት በሐሳብ ተዋጠ። በተመስጦም አተኩሮ ተመለከታት። እስክታመልጥ ነው የምንጠብቀው? ወይ ግደላት ወይም ፍቀድልኝና ልቀባባት አለ እጅጉ በመቻኮልና ለመተኮስ እየተዘጋጀ። ወይድ አንተ ደግሞ መቸኮል ታበዛለህ፣ የጅብ ችኩል ቀንድ ይነክሳል ይል ነበር አባቴ ነፍሱን ይማርና አለ አስጨናቂ ወደ ትዝታ ዓለም ለመመለስ እየዳዳው። በወንድሙ ሁኔታ የተገረመው እጅጉ ለምንድነው ነብሯን የማንገላት ሲል ጠየቀ በትህትና። ባልባሌ ግዳይ የሚኩራራው ሰው ትምክህትን ለማኳሰስ እንግዲህ ጀመረኝ ሊቀመጥ ሊነሳ አንድ አልሞሌ ገሎ ያውም ለ30 እየተባለ የሚዘፈነውን አስታውሶ አበውን መጨት አውሬና ግልገል አውሬ መግደል ከጀግንነት እንደማያስቆጥር እንደሚናገሩ አስገነዘበው። ወላጆቹ ስለ ልደቱ ጊዜ ሁኔታ የነገሩትንም አስታውሶ የራሴ የሆነ ምክንያትም አለኝ አለ አሁንም በተመስጦ እንዳለ። በጉዞ ላይ ሳሉ አባይ በረሃ ውስጥ ብቻውን ሲኳትን አንድ ሰው በሩቅ ታየ። በዚህን ጊዜ ነበር አስጨናቂ በድንገት ነቃ ብሎ አሻግሮ ወደ ሰውየው መመልከት የጀመረው። ሰውየው ወደ እነርሱ አቅጣጫ፣ እነርሱ ደግሞ ወደ እሱ ሲጓዙ መሃል መንገድ ላይ ተገናኙ። የሚያውቁት ሰው ኖሮ እንደምንድነው አየው አወቀ ብለው ተቃቅፈው ተሳሳሙ። ስላመጣጡም ሲጠይቁት በቅርቡ ባላጋራውን ገሎ በረሃ መግባቱን ገለጸላቸው። ከእነርሱም ጋር ለመቀላቀል በመቻሉ መደሰቱን አስታወቃቸው። ካወቀ ጋር የሚደረገውን ጭውውት ጥቂት ጋብ እንዳለ ስላደለ ማወቅ ጉጉት የነበረው ሽፈራው ወደ አጎቱ ጠጋ ብሎ እስቲ ስለ አንበሳ ገዳይ አስረዳኝ ብሎ ሲጠይቀው አስጨናቂ የነብሪቱን ገዳይ በማስታወስ ወደ ቀድሞ ተመስጦ ከመቅጽበት ተመለሰ። ሁኔታው ለመለዋወጥ አለ። ይህን የተመለከተው አወቀ በአስጨናቂ ልደት ጊዜ ተፈጥሮ የነበረውን ጭንቀት አስታውሶ እርሱም ባንክሮ ባህር ሰጠመ። በያዝነው ምዕተ ዓመት መጀመሪያ ገደማ በወሎ ክፍለ ሀገር በቦረና አውራጃ በጫቅታ ወረዳ በጅሩ ቀበሌ ጎጣ በተባለ ሰፈር በባሻ ዘለቀ ላቀው ቤት ጭንቀት ተፈጥሮ ነበር። ስለዚህም ሴቱ ማርያምን ሲማጠን ወንዱ ሲንቆራጠጥ አንድ ሰንበት አለፈ። ጭንቀቱ ከዕለት ወደ ዕለት እየተባባሰ ስለሄደ አምላክ ይታረቀን ከጉድ ያውጣን ባዩ ተበራከተ። የዚህን ሁሉ ጭንቀት ምክንያት በመጣይቱ ሐሰኔ ላይ ምጥ መጽናት ነበር።
መጣይቱ ምጥ ጸንቶባቸው ሁሉም ሲጨነቁ ከየት እንደመጣች ሳይታወቅ አንዲት ነብር ከግቢ ገብታ ከወዲሁ ወዲህ ስትንቆራጠጥ ጀመር። የነብሪቱም ሁኔታ በጭንቀት ተውጠው በሰነበቱ ሰዎች ላይ ብርቱ ስጋት አሳደረ። ያቺ አስፈሪ ቁጣና አደገኛ አውሬ ረፍታታ ከወዲያ ወዲህ የምትንቆራጠጠው በምን ጭንቀት ኖሯል። ከአንድ ሳምንት በኋላ ምሕረት ወርዶ መጣይቱ ቅፍ የማይሞላ ወንድ ልጅ ተገላገሉ። ከጥቂት ጊዜ በኋላ ደግሞ ነብሯም ወልዳ ማንንም ሳትተናኮል ልጇን ይዛ ወደ ዱር ሄደች። መጣይቱ በደመና ወንድ ልጅ በመገላገላቸው አራሲቱም ነብር በሰላም ግቢውን ለቃ በመሄዷ በአካባቢው ሰፍኖ የነበረው ጭንቀት ስለተወገደ ለእግዚአብሔር ምስጋና ለማቅረብ አባቱ ባሻ ዘለቀ ለአዲሱ ወደዚህ ዓለም መጤ ተመስገን የሚል ስም አወጡለት። እናቱ ደግሞ እንደ አራስ ነብር የሚፈራ የጀግና ጀግና እንደሚሆን ታይቷቸው የተዋጽኦ ስሙን በላይ አሉት። አንዲት መበለት ግን የወቅቱን ሁኔታ ለማዘከር ለሕፃኑ አስጨናቂ የሚል ስም አወጡለት። አስጨናቂ ልጇን ታጠባ የነበረችውን ነብር ሲመለከት አእምሮ ተደቅኖ የሐሳብ ሰመመን ካሳደረበት ሁኔታ እንደተላቀቀ ወደ ሽፈራው ጥያቄ በመመለስ አየህ፣ የዱር አራዊት ንጉሥ የሚባለው አንበሳ በከፊል ፊት ለፊት ሲገኝ ከትከሻው ከታችኛው ክፍል ወረድ አድርጎ መምታት ወዲያው ክልትው ያደርገዋል አለ ረጋ ባለ መንፈስ። ሽፈራው የበለጠ ለማዳመጥ በመዘገጃጀት ጆሮዎቹን አቁሞ እሺ ደግሞስ አለ። ለሳምባው አነጣጥሮ መምታትም ሌላ ጉዳት የሚያደርስበት ምት ነው አለ። ለአደን በወጣበት ጊዜ የአደን ልምድ የነበራቸው ቀኛዝማች አድጌ የነገሩትን እያስታወሰ። ሌላስ አለ ሽፈራው ይበልጥ የማወቅ ፍላጎቱን ፊቱ ላይ የተነበበበት። ሙሉ ለሙሉ ፊት ለፊቱ ሲገኝ ደግሞ ለደረቱ በማነጣጠር ተኩሶ መምታትም ወዲያው ነፍሱን ያሳልፈዋል ይባላል አለ እጅጉ ጣልቃ በመግባት። በመቀጠልም በአስጨናቂ ግን አንበሳ ከማንኛውም አውሬ ይልቅ ሰውን የማይፈራ ሊጣላ ሲፈልግ እርምጃው ፈጣን በሆኑ አንበሳ ማደን አደገኛ ነው አለ። ለአደን ወጥቶ በነበረ ጊዜ በአንበሳ የተገደለው ጓደኛው ትዝ ስላለው እየተከዘው። ከ2 ዓመት በፊት ነበር ማንኛውም ቆራጥ የአካባቢው ነዋሪ ሰው እንደሚያደርገው አውሬ ገድሎ ለመቀባትና የጊዜውን የጀግና ወግ ለማድረስ ብርቱ ፍላጎት አድሮበት አስጨናቂ ቁጥራቸው ከ15 ከሚደርሱ አዳኞች ጋር በቀኛዝማች አድጌ ባይህ የቡድን መሪነት በአዋስ በአዳኞች ወግ የተማማለው የመሐላው ዓላማ አንዱ ሌላውን በበረሃ ውስጥ ጥሎት ላይመለስና በማንኛውም ረገድ ሊረዳዱ የመግደሉም ተራ ትልቅ ትንሽ ሳይል ዕጣ የወጣለት ሰው በለስ አጋጥሞት ባገኘው አውሬ ላይ የፊልሚያ ቅድሚያ ተሰጥቶት ካቆሰለ በኋላ ሁሉም በርምታ አከታትለው በመተኮስ አጋድለውት ገዳዩ ለፈላሚው እንዲሆን ለማድረግ ነው። በአዳኝ ስርዓት ከተማማሉ በኋላ ነበር አዳኞቹ ስንቃቸውን ሰንቀው ማለትም ጭብጦና በሶ በስልቻ ድቁስና ጨው በቀንድ ይዘው መሳሪያቸውን ወልለው የዱር አውሬ ፍለጋ ወደ መተከል አውራጃ በላያ የወረዱት። ቀኛዝማች አድገና የአዳን ጓደኞቻቸውና አስጨናቂ አውሬ የሚገኝበትን ስፍራ በሚያውቁ አሳዳኝ መሪነት በላያ ውስጥ ከስፍራ ወደ ስፍራ ሲንከራተቱ ቀናት አሳለፉ። ከብዙ መንከራተት በኋላ አስቀድሞ በወጣው ዕጣ መሰረት አቶ ታሪኩ አንዲት ቀጭኔ አግኝተው አነጣጥረው በመተኮስ በአንድ ጥይት ጣሏት። ከጥቂት ቀናት በኋላ ደግሞ በዕጣው መሰረት ቀኛዝማች አድገ ሊነጋጋ ሲል በለስ ቀንቷቸው 3 አናብስት አገኙ። አንደኛው አንበሳ አስጊ ሁኔታ እንዳጋጠመው ተሰምቶት በመገንገን ጠላቶቹን ለማደባየት በመዘጋጀት ጭራውን ወደ ላይ ቆልሞ ግራና ቀኝ እያወዛወዘ ከቀኝ በኋላ ወደ እነሱ ለመሄድ ሲያደባ አዳኞቹ ተመለከቱ። እንገድላለን ሲሉ ሞት እንዳይገጥማቸው በመስጋት ልባቸው በፍጥነት እየመታ ሰውነታቸው እየተላላበ ይህንኑ አንበሳ በቅድሚያ ለመምታት ጠመንጃቸውን አመቻችተው እንዳነጣጠሩ ሁለቱ አንበሶች ወደ አንድ ስምጥ ስፍራ ተሰወሩ። የገነገነው አንበሳ ግን ወደ እነርሱ በቁጣ በማምራት ላይ እንዳለ ቀኛዝማች አድገ ተኩሶ አቆሰሉት። ቁጣ ያበገነው ደፋሩና ቀጥቅጦ አንበሳ እያገሳ ደሙን እያዘራ በሚተማመንበት ክንዱ የተዳፈሩትን አዳሽቆ ለመበቀል ደማቸውን በመጠጣት ስጋቸውን በመብላት ቁጭቱን ለመወጣት ወደ ሰዎቹ ሲገሰግስ ሌሎቹ አዳኞች በርምታ በመተኮስ ከመንገድ ላይ አስቀሩት። አንድ ጊዜ አዋርቶ ጸጥ አለ። ያኔ የአዳኞቹ ስጋት ፊት ለፊት ሊገጥማቸው የመጣው የተናጠሉ አንበሳ አልነበረም።
ለጊዜው ሰወር ያሉት የጥይቱን ርምታ የጓደኛቸውን በቁጣ ማክሳትና ከተመታም በኋላ በሲቃ ማጓራት የሰሙት ሁለት አንበሶች አቅጣጫ ለውጦ በአሳሶች መንገድ እንደሚመጡባቸው እንጂ። ስለዚህ አዳኞቹ የወደቀውን አንበሳ ሂደው በማንሳት ፋንታ በአራቱም ማዕዘን መሳሪያቸውን ደግነው ይጠባበቁ ጀመር። እንደጠበቁትም ንስቷ አንበሳ አመራ ወደ አዳኞች ገሰገሰች። አዳኞቹ በሩምታ ቢተኩሱባትም ጥይቱ ሱሱን ብልቷን አላገኘው። ደሟን እያዘራች በበለጠ ፍጥነትና ቁጣ መጣ ፈንጠር ብሎ በማድፈጥ ሲተኩስ የነበረውን የአንዱን አዳኝ በክንዷ ደቁሳ ከመሬት ጋር ቀላቀለችው። ስጋውን ዘለዘለችው፣ ደሙንም አፈሰሰችው። የጓደኛቸው ሞት አስቆጥቷቸው አዳኞቹም አንበሳይቱን ከአዳኙ ለይተው ለመምታት በመጣጣር እያከታተሉ ተኩሰው በመጨረሻ ቢገድሏትም ጓደኛቸውን ለማትረፍ ሳይችሉ ቀሩ። ዝና ብለው በተሰማሩበት በዓት አንድ ጓደኛቸውን በሁለት አንበሳ ለወጡ። ሟቹን ጓደኛቸውን ተላቅሰው ቀበሩ። የበዓቱን አንበሳ ጎፈር ቀኛዝማች አድጌ ይዘው የጥይት ድምፅ ሰምቶ የአውሬው መንጋ ከሸሸበት ከዚህ አካባቢ ወደ ሌላ ስፍራ ተዛወሩ። አውሬ የመግደሉ ተራ ለአስጨናቂ ደርሶ ነበርና ጠመንጃውን አቀባብሎ አሳዳኙን በመከተል ሌሎች በስተኋላው ሆነው ሌሊቱን በጨረቃ ብርሃን አውሬ ፍለጋ ሲዘዋወሩ አደሩ። አስጨናቂ ጎህ ሲቀድ ደጋጋው ትልቅ የሆነ አንድ ዝሆን አጋጠሙ። ጥቅጥቅ ባለ ጫካ ሳር ውስጥ ቆሞ ዝሆኑ ሲያንቀላፋ ሰውነቱን ወደፊትና ወደኋላ ይነጥ ነበር። ስለዚህ የሚጎዳው አካሉ አልሞ ለመተኮስ አስቸጋሪ ሆነበት። ቀኛዝማች አድገ ወደ አስጨናቂ ጆሮ ጠጋ ብለው ዝሆን ለመግደል ተሁሉ የተሻለው አንጎሉን መምታት ነው። አንጎሉን ለመደበስ አዳኙ ለዝሆኑ ግማሽ የፊቱን ገጽታ ትይዩ ከሆነ ለጆሮ ግንዱ አነጣጥሮ መተኮስ፣ በከፊል ገጽታ ሲገኝ ደግሞ በአይኖቹ በጆሮቹ ቀዳዳዎች መካከል ከሚገኙ አካሉ አንድ ስንዝር ያህል ዝቅ ብሎ ለመምታት ማነጣጠር ይሻል። የፊቱ ገጽታ ሙሉ ለሙሉ ፊት ለፊት ሲገኝ ግን ከታችኛው መንጋጋው በላይ ለመምታት ማነጣጠር ይገባል አሉ፣ ድምፃቸውን በጣም ቀንሰው። አዳኞቹ አመቺ ስፍራ ለመያዝ ባደረጉት መንቀሳቀስ በተሰማው ድምፅና እንግዳ በሆነበት የሰው ጠረን ዝሆኑ ልቡ ገንግኖ ከሩቅም ሆነ ከቅርብ የሚመጣበትን ለመመከት ጎንበስ ቀና እያለ ግራ ቀኝ ሲያማትር ለጥይት ስሱ በሆነው የአካሉ ክፍል ላይ ለማነጣጠር ፊልም አሁንም ተቸገረ። በዚሁ አሳሳቢ የመፋጠጥ ጊዜ ወጣቱ አስጨናቂ በድንገት አንድ ሀሳብ ብልጭ አለበት። ስለዚህ ከእንቅልፉ ሰመመን ገና እንደነቃ ሰው ተርበተበተ። ከግንባሩ ላይ የሚንቆረቆረውን ላብ ጠረገ። ብልጭ ያለለትም ሀሳብ ይህን አውሬ ያጋጠመኝ በለስ ምን ነው የአባቴን ገዳይ ባጋጠመኝ የሚል ነበር። የተፋጠጠው ከአባቱ ገዳይ ጋር ሳይሆን ከዝሆን ጋር መሆኑን ሲረዳ በለስ ባጋጠመው በምስኪኑ ዝሆን ላይ እንደገና አነጣጠረ። እጁ ይደግን አይኑ ያነጣጥር እንጂ አስጨናቂ አሁንም በሀሳብ ተውጦ ነበር። በእውነት እንዲህ የሚያህል ዝሆን ገድዬ በገዳይነት ለመቀባት በዝሆን ገዳይም የጀግኖች ጀግና ልባል እችል ይሆን እያለ በሀሳብ ይማስን ነበር። በዚህን ጊዜ ነበር ዝሆኑ ግንባሩን የሰጠው። በቶሎ እንዲተኩስም ጓደኞቹ የጠቆሙት። ሀሳቡ ወደ አባቱ ገዳይ በመሄዱ አስጨናቂ ግን በቶሎ ተኩሶ ግንባሩን ሳይተረክከው ቀረ። ከዝሆን ጋር መፋጠጡን እንደዘነጋው ሲረዱ አዳኞቹ በጣም ተናደዱ። ጭንቀት ያብረከረከውን አካላቸውን ንዴት አኮማተረው። የተማማሉት የአዕዋት መሐላ ባይዛቸው ከዝሆን ጋር መፋጠጡ ባይገታቸው ኑሮ የቀን ህልሙን እዚያው እንዲጨርስ ባለበት ትተውት ለመሄድ ከመወሰን ባላወላወሉም ነበር። ብዙ ሁኔታ አስጨናቂ ልቡ ቢሸበርም የምኞቱን ለማድረስ በለስ ያጋጠመውን አውሬ መግደል ነበረበት። ስለዚህ በሰውነቱ በድንገት በተሰቀሰቀው ወኔ በመገፋፋት ከዝሆኑ ሁለት አይኖችና የጆሮዎቹ ቀዳዳዎች መካከል በማነጣጠር ተኩሶ በማቁሰል ፈለመ። አቆብቁበው ይጠብቁ የነበሩት የአደን ጓዶችም ከመቅጽበት በምስኪኑ ዝሆን ላይ የጥይት በረዶ አወረዱበት። የዝሆኑ አካል በቀላል የጠመንጃ ጥይት ብዙ ስፍራ ላይ እንደሆን ፊት ተበሳሳ። ይኸውም ሆኖ የደም ፍላትና ያለሞት ባይተጋዳይነት ስሜት ልቡን የነሳው ዝሆን ጆሮውን አቁሞ ኩምቢውን ገትሮ ደሙን እንደ በሬ ሽንት ከወዲያ ወዲህ እየዘራ ወደ አዳኞቹ አመራ። አዳኞቹ ጥይት እስኪያቀባብሉ ድረስ ለአንድ አፍታ ጋብ ብሎ የነበረው የጠመንጃ ድምፅ በድጋሚ ከመሰማቱ ግዙፍ ዝሆን ዘፍ ብሎ ወደቀ።
በዞኑ መውደቅ እሙን የሆነ መስሎ የታየው አስጨናቂ አውሬው መሞቱን አሳዳኙ አረጋግጦ ሳይመራው የአዳኙን ሕግ በመጣስ ከጓደኞቹ መካከል ተስፈንጥሮ በመውጣት እየፎከረ ብቻውን ወደ ዞኑ ሮጠ። ማጣጣር ላይ ያለው ዞን ጦልጧላው አዳኝ ሲጠጋው አንሰራርቶ ጉዳት እንዳያደርስበት ለመጨረስ ጓደኞቹ ጥይት አቀባብለው በፍጥነት ተከተሉት። እንደተፈራውም ዞኑ ከገዛ ቁጣው ጋር ታግሎ ብድግ አለ። ነገር ግን ክፉኛ ቆስሎ ኖሮ ተፍግምግሙ እንደገና ወደቀ። በአእምሮው ሳይሆን በደመ ነፍሱ እየተመራ ወደ ዞኑ የሄደው አስጨናቂ አጠገቡ ደርሶ ለመጨረሻ ቅጣት ያበቃችውን ጥይት በዞኑ ግንባር ላይ ተመተመበት። በጓደኞቹ እርዳታ የዞኑ ደጋጋ ለሰለባ ካወጣ በኋላ ረፋድ ላይ አዳኞቹ ለሰፈር ወደ መረጡት ስፍራ ሄዱ። ይህን ሁኔታ ትዝ ስላለው አስጨናቂ በአባይ በረሃ ተከትለውት ይጓዙ ለነበሩት ሰዎች አውሬ ገድሎ ለመቀባት ተስካር ማውጣት እንዳለ ሲገልጽ፣ አውሬ አድኖ የገደለ ሰው ለገደሉ አውሬ ተስካር ታላወጣ የገዳይ አካሉ ይቆስላል አለ እንዳለ ሳቅ ተናነቀው። አፍ አምልጦትም የሞኝ ፈሊጥ አለ። የአውሬ ተስካር የሚደገሰው ለሟቹ አውሬ የነፍስ ምሕረት ለማስገኘት ሳይሆን ለገዳዩ የመፎከሪያ ክብረ በዓል ለማዘጋጀት መሆኑ ስላልተሰባው ከአንድ አፍታ ዝምታ በኋላ ያን ጊዜ ለአደን በላያ ሄደን ወደ መንደራችን ስንመለስ ለቀኛዝማች አድገ የአንበሳ፣ ለአቶ ታሪኩ የቀጭኔ፣ ለእኔ የዝሆን ተስካር ተደግሶ ጠበቀን። ቤት ስንደርስ ደግሞ ሴቶቹ እልልታውን አቀለጡት። እኛም ሆ እያልን ከተሰበሰበው ሰው ተቀላቀልን። አላስጨናቂ እንደ መዝናናት ብሎ አሁንም ወንድም ጋሼ ስለ አውሬ አደን ስታወራልን ምን ትዝ አለኝ መሰለህ? ቀጭኔ ለብልጫ፣ ጎሽ ለመመከቻ፣ አንበሳ ለጎፈር፣ ዝሆን ለጉትቻ ሁሉን አስተባብሮ የሚገለውን እስቲ እናነሳሳው አባ ስበር አድገን ተብሎ ለቀኛዝማች አድገ የተዘፈነውን የአንበሳ ገዳይ ዘፈን አለ ጅቡ ባንክሮ። ለሌሎች አዳኞች ምን ተብሎ ተዘፈነላቸው ሲል ሽፈራው ጠየቀ በጉጉት። የኔ ነገር ረስቸው፣ አያ ታሪኩም ደግሞ አለልህ እንጂ ቀጭኔ ገሎ ጠበንጃው ጦሩ፣ ጋሻው አቦ ቀዲዱ የለበሰው፣ ሚስቱም አቦ ቀዲድ የታጠቀችው፣ ሌላው ቀርቶ ተነዚያን ጊዜ ወዲህ ውሃ ስትቀዳ ለሚስቱ ከሌሎች ሴቶች ቅድሚያ የሚሰጣት አለ እጅጉ። ገዳዩ ብቻ ሳይሆን ሚስቱም የምትከብር መሆኑን ሲያወጋ፣ እንዲያውም ያያ ታሪኩ ሚስት ምን ብላ ዘፈነች መሰለ አለ እጅጉ የግጥሚያውን ስኬት እያሰላሰለ። አሁን አለ ካሰላሰለ በኋላ ግጥሙን እንደሚከተለው እየደረደረ፣ እስቲ እንዳሻው ባቦ እንዳለ ያድርገኝ በቀጭኔ ደጋን የሚያስነድፈኝ፣ ምነዋ ብኮራ ምነዋ ቢጀነኝ የቀጭኔ ገዳኝ ያገኘው እኔ ነኝ ብላ መግጠሟን ገለጸ። ቀጠል አድርጎም ታስታውቃለች የገዳይ ገረድ ታልቀዳች አይቀዱ ወንዝ እኳ ብትወርድ እያለች መሞገሷን አወሳ። ምን የሌላውን ታወራለህ? በእኛስ ቤት ለወንድም ጋሼ በዝሆን ገዳይነቱ ምን ተዘፍኖ አለ ሽፈራው ከሁሉም ብልጫ ያለው የአጎቱ አስጨናቂ ገዳይ በቅድሚያ አለመገለጹ በመቆጨት። ሞት ይርሳይ ለወንድም ጋሼ ጉሮ ሸባዬ ሲባልማ ከገደሉም አይቀር ይገድላሉ ደጋጋ፣ ባደገስ ተጭኖ መሬት የሚጠጋ ተብሎ ተዘፍኗል አለ እጅጉ በደስታ እየተፈነቀነቀ። እንዲበለኝ እንጂ አለ ሽፈራው በአጎቱ ግዳይ እየተኮራራ። አያሌው ደግሞ ጣልቃ በመግባት የድካም ማስረሻ ጨዋታ ሲያመጣ፣ ሲገሰግስ ወርዶ ንብ እንደነከሰው እቴ ቅቤሽ ነካኝ ማለቱን አረፈው። ወይዘሮ ገሊት እባክሽ አደራሽን የመንደር ፍዳታ አይንካው ገላሽን፣ የመንደር ፍዳታ ለምን ይነካኛል እኔም ሴት ስም ሴት በምን ይበልጠኛል፣ ምንኛ ደግ ነው የገዳዩ ሽማ አንተ እርሷት ያድራል ኮልባ እንደ በርጩማ ተብሎ ስለ ገዳይ መዘፈኑን ገለጸ። ፈራው ቀበል አድርጎ አንድ የመንደር አውደልዳይ የመንደር ፍዳታ ለምን ትላላችሁ በስላሴ ፈቃድ እየገደላችሁ ብሎ መመለሱን እየዘከረ የእጅጉን ያስጨናቂንና ያያሌውን አይን ተራ በተራ እየተመለከተ
ለመንደራው ድልዳዩማ መልስ በስላሴ ፈቃድ ከሆነ ግዳይ አንተስ ለስላሴ አትሳልም ወይ? አያባብሏትም ሴት ልጅ በበቅሎ ያከብሯታል እንጂ ጎሽ አንበሳ ገሎ ተብሎ መገጠሙን አያሌው ገለጸ። የግዳይ ዘፈን ከተነሳ በማለት አንደበተ ቁጥቡ አስጨናቂ ንግግሩን ጀምሮ መትቸው ሄደብኝ ብሎ ከማለቱ አነጣጥረ ተኩስ ወርች ነው ብልቱ አፈሙዙ ዘቅዘቅ ከሰደፉ ቀና አበጀ አበጀ ሞት አይቀርምና ተብሎ ገዳይን ለማበረታታት የተገጠመውን አዘከረ። ሁሉንም ከሚያደፋፈር አመለካከት ጋር የአባይ በረኞች ይህንን የመሰለ በእግር ወግ ላይ ያተኮረ ጨዋታ እየተጫወቱ ተጉዞ ወደ መቆያ ከመረጡት ስፍራ ደረሱ። አስጨናቂና ወንድሞቹ የህይወት ዕጣ ሆኖባቸው በረሃውን ተገን አድርገው ይንከራተታሉ እንጂ አንድ ቦታ አይቀመጡም ነበር። ስለዚህ ሸፍቶ በቅርቡ አባይ በረሃ የገባውን አወቀን ምን ከበር አለ ብሎ አስጨናቂ ጠየቀው። ስለ ሀገር ሁኔታ ለማወቅ ጉጉት አድሮበት አወቀም ከበረሃ ወጣ ብሎ ስፍራ ባቻ ጊዜ ስንቅ የሚያቀበለውን አንዱ ዘመዱን እንዳወጋው ነፍስ ገለ ቋንጃ ቆርጠ ወስከም ተሰብረ በዱር በገደል የምትገኝ ሁሉ ምሕረት አድርገልህን አለና የኢትዮጵያን ዳር ድንበር አልፎ የመጣውን ጠላቱ ጋር የሚል አዋጅ መነገሩን አስታወቃቸው። ሀገር ሰላም አይደለም እንዴ? አለ አስጨናቂ ሀሳብ ገብቶት። ጣሊያን የሚሉት ነጭ ሀገር ወሯል አሉ። አላወቀ ለበረኞቹ ነገር እንግዳ መሆኑን ሲያስረዳ ቀጠል አድርጎም የጣሊያን ሹም ብቻና ከተማ ገብቶ መሳሪያ ያስረክቡ ለጣሊያን መንግስት ተገዙ ብሎ አዋጅ አስነግሯል ይባላል አለ በትካዜ። ግሪን የሚደፍር ጠላት ሲመጣ ዝም ብያ ላይም ለማንም ማተብ የለሽ አልገዛም። እኔ ዘለቀ ልጅ ቁሜ እየሄድኩ ነጭ ይችን መሬት አይረግጣትም አለ አስጨናቂ እየተናነቀው። በልንግዳው ወንድም ጋሼ በረሃ ለበረሃ እንድንከራተት ያደረገን ያንን የእንጭቅ ልጅ በግንባሩ ደፍተነው ደማችንን እንወጣ አሉ እጅጉ እየተበጠበጠ። አስጨናቂ መልስ አልሰጠውም። የአባቱን ገዳይ ሲያነሳበት ጊዜ የአባቱን አሟሟት ትዝ ስላለው በመሳፍንት በመኳንንት በቤተ ክህነት ሹማምንትና በባላባቶች በ1909 ዓ.ም በኢትዮጵያ አልጋ ግልበጣ ሴራ ተመታ። የሴራው ጠንሳሾች አቤቱ ልጅ ኢያሱ ህዝቡን በንቀት በመምራት ፋንታ ፍትወተ ስጋ በመሯሯጥ ከስልጣናቸው ጋር የማይሄድ የልጅነት ጠባይ አሳይተዋል። ሃይማኖታቸውንም ጥርጣሬ ላይ የሚጥር ተግባር ሲፈጽሙ ታይተዋል ሲሉ በአዲስ አበባ ከተማ በጃን ሜዳ ለተሰበሰበው መሀል ሰፋሪ ሰራዊት የሴራውን መንስኤ ገለጹ። የሚበዛው ያለምንም ማመንታት ሲቀበላቸው ልጁን ብትክዱ ጥቁር ውሻ ውለዱ የሚለውን የዳግማዊ ምኒልክ ውግዘት፣ እንደዚሁም ይህም ብታደርጉ ጉዝ ከማሪዎስ የሚለውን የአቡነ ማቴዎስ ግዝት መንፈሳቸውን ያሸበራቸው ጥቂቶች ባሳዩት ግትርነት አውላላው ጃን ሜዳ ሹክሹክታ የበዛበት የስጋት ስሜት የሰፈነበት ስፍራ ሆኖ አለ። ሴራው ስር የሰደደ ንጉሥ አሿሚ አሻሪ በሆኑ ታላላቅ ሰዎች የተቀነባበረ ግብፃዊ አቡነ ግዛታቸውን በይፋ የፈቱበት የውጭ መንግስታት የደባ ስራ የታከለበት በመሆኑም የአልጋ ግልበጣው ሴራ የማታ ማታ ሰመረ። በዚህም አያታቸውን የዳግማዊ ምኒልክን አልጋ የወረሱት አቤቱ ልጅ ኢያሱ ሚካኤል ከዙፋን ወረዱ። የሚኒሊክ ሴት ልጅ ወይዘሮ ዘውዲቱ አልጋውን ራስ ተፈሪ ዳግም አልጋ ወራሽና እንደራሴ በመሆን ሙሉ ስልጣኑን ያዙ። ከዙፋን የወረዱት ልጅ ኢያሱ በፍቼ ታሰሩ። ለሴረኛውም ሴረኛ ያለበትና የእስረኛው ወገኖች ባጠነጠኑት ስልት ልጅ ኢያሱ ከእስር ቤት ስላመለጡ እንደገና ጭንቀት ተፈጠረ። በዚህም ሳቢያ ከልጅ ኢያሱ ጋር የስጋ ወይም የጋብቻ ዝምድና ባላቸው እንደ ንጉሥ ሚካኤል አሊ፣ ራስ ኃይሉ ተክለ ሃይማኖት፣ ራስ ጉግሳ ወሌ በመሳሰሉት መሳፍንትና ስልጣን በያዙት መካከል በተደረገው የእርስ በርስ ግጭት በሀገር ላይ ከፍተኛ ጉዳት ደረሰ። በሀገር ደረጃ ከደረሰው ጉዳት ሌላ በወደድ ባዮች አድራጎት የልጅ ኢያሱ ወገኖች ወይም ተቆርቋሪዎች ናቸው የሚባሉ ግለሰቦች ሕይወታቸውን እስከ ማጣት ደረሱ። ይህ ክፉ ዕጣ ከደረሳቸው አንዱ በጎጃም የቢቸና አውራጃ የበረንታ ወረዳ የለምጨን ቀበሌ ነዋሪ የነበሩት ባሻ ዘለቀ ላቀው ናቸው። እኒህ ሰው የልጅ ኢያሱ አንጋጅ ስለነበሩ ልጅ ኢያሱ ከስልጣን ሲወርዱ በወሎ በቦረና ሳይንት አውራጃ ወደሚገኙ ወደ ሚስታቸው የትውልድ ስፍራ ወደ ጫቅታ ሄደው ለጥቂት ዓመታት ከዚያ ተቀመጡ። ከዚያም ሳሉ በእጃቸው የሰው ሕይወት በማለፉ ልጆቻቸውን ይዘው በጠፍ ጨረቃ ወደ ተወለዱበት ስፍራ ወደ ጎጃም ተሻግረው በቢቸና አውራጃ በለምጨን ቀበሌ መኖር ጀመሩ። እዚያ ሲኖሩ ሳለ ሰው ገላል በማለት በ1916 ዓ.ም ቀንጦ ማርያም ላይ በራስ ኃይሉ ተክለ ሃይማኖት ሌባ ድን
የሚል ሹመት የተሰጣቸው ፊት አውራሪ እምቢ አለ። በድንገት ከበው ባሻ ዘለቀ ላቀው እጃቸውን እንዲሰጡ ጠየቋቸው። ባሻ ዘለቀ ላቀው እጃቸውን አልሰጥም በማለታቸው ተኩስ ተከፈተ። አብራቸው ከነበሩ ዘመዶቻቸው ከአለሙ መርሻ፣ ከታደሰ ላቀው፣ ከአበጀ ላቀውና ከጓደኞቻቸው ከመንግስቱ ፈንታ ጋር በመሆን ባሻ ዘለቀ በአልሞት በተጋዳይነት ሲታኮሱ ብዙ ሰው ከተገደሉ በኋላ በጥይት ተመተው ሞቱ። የባሻ ዘለቀና የአቶ አለሙ መርሻ ሬሳ በቤተሰቦቻቸውና በጎረቤቶቻቸው ፊት ቤታቸው በራፍ ተሰቀለ። የአባቱን አሟሟትና የሬሳቸውን መሰቀል በማየት ልጃቸውን አስጨናቂ ርር ኩምትር አለ። ከዚያ ወዲህ የሚያስበውና የሚያልመው መበቀልና የአባቱን ደም መላሽ መሆንን ብቻ ሆነ። ሐሳቡ ከከብት ጥበቃና ከእርሻ ይልቅ ወደ ፋኖነት አመራ። ከለምጨን ነዋሪነት ይልቅ የአባይ በረሃ ጥገኝነትን መረጠ። የዘወትርን ጉርጉሮም ጥራይን ዱሩ ጥራይን ዱሩ ለአንተም ይሻላል ብቻ ከማደሩ የሚል ሆነ። መሳሪያ የታጠቁ ስልጣን የጨበጡ የአባቱን ገዳዮች እንደ መጽሐፍት ቅዱሱ ዳዊት በወንጭፍ ወይም ከእረኝነት ጓደኞቹ ጋር እንደሚያደርገው ጊዜያዊ ጸብ በዱላ ሊቋቋም እንደማይችል ተረዳ። ስለዚህ አባቱ ሲወድቁ ጠመንጃቸውን አንስተው ያመለጡትን አጎቱን አቶ ታደሰ ላቀውን የአባቱን ናስ ማሰር ባለናስ መሳሪያ ጠመንጃ እንዲሰጡት ጠየቀ። ልጅነቱን በመመልከትና በዚያ ዕድሜው ደመኞቹን ብቻውን ሊቋቋም እንደማይችል በመገመት አጎቱ መሳሪያውን እንዲሰጡት ፈቃደኛ ሳይሆኑ ቀሩ። ስለዚህ የአስጨናቂ ሐሳቡ ሳይሳካለት አስተዳደጉም ሳይመቻችለት ቀረ። የሕፃንነት ትውስታውን መንፈሱን የሚያወክበት ሆነ። ይህ መጥፎ ትዝታ ሕይወቱን መራራ፣ ሐሳቡን ቆምጣጣ፣ ዓላማውን በቀል የተመላበት፣ ስምሪቱን መንከራተት የበዛበት አደረገበት። የሰውን ልጅ ጨካኝነትና የሕይወቱንም ከንቱነት በልቡ ሰሌዳ ጻፈበት። ይህን የመበቀል ፍላጎት በአንድ ስፍራ የማያስቀምጠው በመሆኑ በዘመኑ ከነበረው የአጥቢያ የቄስ ትምህርት ቤት ገብቶ ለመማር እንኳ ሳይችል ቀረ። የእሱ ድል ፋንታ ታናሽ ወንድሙን እጅጉን ይዞ ከበረሃ ወደ በረሃ መንከራተት ሆነ። የዚህ ምክንያት አባቱ የትውልድ ስፍራ በብቸና የአባቱ ጓደኞች ይበቀለናል ብለው መከተላቸው፣ በትውልድ ስፍራው በቦረና ደግሞ የአባቱ ደመኞች የመበቀል ተግባር ሊፈጽሙበት መፈለጋቸው ነበር። ለመበቀል የተነሳና ተቀባይም ተበቃይም ያው ምስኪን ፍጡር በመሆኑ በማንኛውም ስፍራ ለረጅም ጊዜ ለመቆየት አልቻለም። ከዚህም የተነሳ ቦረና አለ ሲባል ብቸና፣ እንዲሁም ብቸና አለ ሲባል ቦረና እየተሻገረ ዱካው የማይገኝ ሰው ሆነ። ብዙ ቶታ አንድ ጎራሽ የሆነውን የአባቱን ናስ ማሰር ጠመንጃ ካጎቱ እንዳገኘ ታናሽ ወንድሙን እጅጉን ይዞ የአባቱን ገዳይ ለመበቀል ወደ ደመኞቹ መንደር ሄደ። የአባቱን ገዳይ ፊት አውራሪ እምቢ ያለን ግን ሳያገኝ ቀረ። ሆኖም ፊት አውራሪ እምቢ ያለን እየመራ አምጥቶ አባቱን ያስገደሉን ግራዝማች ደረሰን በመግደል ደም መልሶ ለይቶለት ከታናሽ ወንድሙ ከእጅጉ ጋር የሸፈተው በዚያ ጊዜ ነበር። የአገሩ በጠላት የመወረር ወሬና የአባቱ ገዳዮች ትውስታ በአንድነት ሆነው የአስጨናቂን ሕሊና ሲያውቁት ቁጭቱን የገለጸው ባረመመው አንደበቱ ሳይሆን በተግተረተረ የደም ስሮቹ ነበር። እንደ ስሙ ሁሉ ሁኔታው አስጨናቂ ሆኖ ስለሚታይ አስጨናቂ ሲቆጣ ወይም መንፈሱ ሲሸበር የማይጨነቅ አልነበረም። የብቸና ገበያ ከወትሮ የተለየ ግርግር ይታይበታል። ረጋ ብሎ የሚገበይ ሰው አልነበረም። በአብዛኛው ሰው ፊት ላይ የመረበሽና የፍራቻ ስሜት ይነበባል። ወንዶቹ ወለል ያለ ቁምጣ ሱሪ ታጥቀው በራሳቸው ላይ ነጠላ መሳይ ጠቅልለው፣ ጥቂቶቹ ጠመንጃቸውን አንግበው በገበያው መሃል ይንጎራደዳሉ። ሴቶቹ ደግሞ እንደየአቅማቸው የከት ልብስ ቀሚስና ኩታ ለብሰው የሚያስፈልጋቸውን ይገበያያሉ። በድንገት አስጨናቂ ሽፍታ 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 በላይ የሚሉ ቃላት ከተለያዩ ሰዎች ሲሰማ ገበያተኛው ከገበያው አጠገብ ከሚገኝ ጉብታ ስፍራ ላይ አተኮረ። በአራት እሱን መሰል ሰዎች ታጅቦ ከጉብታው ላይ እንደወጣ አስጨናቂ ኮስተር ብሎ በመቆም የአገሬ ሰው ስማኝ፣ ጥልያን የሚሉት ነጭ አገራችንን ሊወር፣ ሚስትን ልጅህን ሊደፍር፣ ሀብትን ሊወርስ መጥቷል። ይኸው ብቸና ገብቶ መሳሪያ አስረክቦ